ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ይብዛ። ሰላም እላችኋለሁ። ዛሬ ደግሞ ስለ ሐሰተኛ ሃይማኖት የትኛው ነው፣ እውነተኛ ሃይማኖትስ የትኛው ነው የሚለውን መጽሐፍ ቅዱስ ያሳየናል ማለት ነው። ከመጽሐፍ ቅዱስ እናያለን ማለት ነው። ክፍል 1 ብዬ ነው ያስኩት። ክፍል 1 እውነተኛ ሃይማኖት ወይም የእውነትና የውሸትን ሃይማኖት በምን እናውቃለን የሚለውን አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 6 እናያለን። እናንተ እንደዛ አንብቡት። እኔ እስከ 2 ነው ዛሬ የማየው ማለት ነው። ወዳጆች ሆይ አለ፣ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና። ቁጥር 2 የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ እንጂ ከሥጋ መጣ የሚል በሥጋ አልመጣም፣ ቃል ሥጋ አልሆነም የሚል በሥጋ መጣ የሚለውን ቃል የማያምን የሚቃወም ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲሁ እንዲመጣ ሰምታችኋል። አሁንም እንኳን በዓለም አለ ይላል። ኢየሱስ ክርስቶስ በሥጋ አልመጣም። ኢየሱስ ክርስቶስ በሥጋ አልመጣም። ኢየሱስ ክርስቶስ ቃል ሥጋ ሆኖ አልመጣም ብሎ የሚያምን የማን ተቃዋሚ ነው? የክርስቶስ ተቃዋሚ ሃይማኖት አስተማሪና ነቢይ ወይም ጳጳስ ወይም ቄስ ወይም ፓስተር ወይም ነቢይ ወይም ወንጌላዊ ወይም እረኛ እንደዛ የሚል ኢየሱስ ክርስቶስ ከማርያም ነው ሥጋ የወሰደው፣ ቃል ሥጋ አልሆነም፣ ኢየሱስ በሥጋ አልመጣም፣ ከምድር ላይ ካለችው ከማርያም ነው ሥጋ የወሰደው ብሎ የሚያምን እሱ የክርስቶስ ተቃዋሚ ነው እያለን ነው። ኢየሱስ ክርስቶስ ቃል ሥጋ አልሆነም ብሎ የሚያምን ኢየሱስ ክርስቶስ ከማርያም ነው ሥጋውን የወሰደው። ስለዚህ ከላይ ሥጋ አልመጣም፣ ቃል ሥጋ አልሆነም፣ የማርያምን ሥጋ ነው፣ ከሥጋ ነው ሥጋ የሆነው እንጂ ቃል ሥጋ አልሆነም ብሎ የሚያምን የማን ሃይማኖት ነው? የስህተት ሃይማኖት ነው። በኢየሱስ ስም የተመታ ይሁን።